አባራው ሁሉን ነገር አድርገው የራሳቸውን ዘር እንዳደረጉ አድርገው ሁሉን ነገር አሳተው ችት ደርግ ሕሸና ይድሩ አዴ ማርያም ከምዚ ይሄዱ ቆማ ይትበል ተለመለ እንደሱ አትበልና ታዲያ አውጥቶ ወርውሮ እንግዲህ አስቢ መለስ ዜናዊ እውነቱ ልንገርሽ ደብረ ዘይት የተሰራ ቤት አለ 80 ማረጋገጥ ትችያለሽ 80 በእርዳታ የትግራይ የኤርትራ ተፈናቃዮች የኮልፌ ተብሎ ትምህርት ቤትና +1+1 ተሰርቶ ተሰጥቶናል። ያ +8+1 ነው። ሆነ መሬት ስጠን እንከፍላለን ወደ ላይ እንግዲህ 8+1 ወደ ላይ ብታደርጉ 16 ፎቅ ትልቅ ፎቅ ነው የሚሆነው። እነዚህን ቆሻሻ አውጥተህ እዛ ጣልልኝ ወደ ደብረ ዘይት ያኔ ሩቅ ነበረ ማለት ሩቅ ስልሽ እንደ ከተማ ይታሰብ አውጥተህ እዛ ሰንደዋቸዋል። እንግዲህ ምን ትይዋለሽ? ጩጬ ነህ? እኔ ጩጬ ነኝ። የማውቀው ነገር የለም። ከፍ ካልኩ በኋላ ነው ይሄንን ነገር የሚነግሩኝ። ከዛ አሁን ያ ቤት ደግሞ ምን ብለው ወሰዱት? የኦሮሞ መሬት ነው ትግራው አይውጡ። ተመልከች የኦሮሞ መሬት ነው ውጡ ተብሎ ቤትን ወስደውታል። እዚህ ያለሳኝ እኔ ራስ እኮ ጀግና ስለሆንኩ ሁሉንም ቻል አድርጌ ሰላም ይሻላል የምለው ለምን ይመስልሻል? እኔ እናቴን እንዳጣሁት የሚፈናቀለው ሰው በጦርነት ውስጥ ነገ እናቱን እንዳያጣ መከራ እንዳያይ ሰላም ይሻላል እንጂ ከኔ ህመም በላይ የእናንተ ህመም ተሽሎ መስሏችሁ ነው? እኔ ያየሁት ሌላ ህፃኖች እንዳያዩ ለራሳችሁ ሰው አትሆኑ ተጋሩ። አያችሁ እኛም ሄደን ትግራይ ስለማንኖር ነው እንጂ ምንም እዛ ሄደን ህዝቡ እንዲድን ነው እንጂ የራሳችሁን ሰው እየበደላችሁ ለሰው የምታሽቃብጡ ማለት ነው። አሁንም እያየራችሁ እኮ ነው። ዋጋ የከፈለ ቲዴፍን እዚህ ቆራጽ ምናምን እያልክ የምትሳደብ እኮ ትግርኛ ተናጋሪ ቦርኮ እኮ ነክ እና እርስ በርስ ለመረዳዳት እኔ ኤርትራ ይግደለኝ። ኤርትራ አንድ ጎረቤታችን ነበረች። ይቅርታ አድርጉልንና ድንች ትሸጣለች ገበያ ቁጭ ብላ። ከዛ ሰውየው ኤርትራዊ ናቸው አዩዋት። ከዛ እድር ላይ ነው አቲ ካቤቲ ምናምን ኤርትራዊ ምናምን አለቻት። ኤርትራዊ ሆነሽ ደሃ ሊገኝ ልታሰድቢ ብለው ያኔ 200 ብር በጣም ብዙ ነው ብሩ ማለት 200 ሺህ በለው። ይሄን 200 ብር አበድርሻለሁ አምባሻ እየጋገርሽ ለሆቴሎች አስረክቢ። ጠዋት 12 ሰዓት ለሆቴል አስረክቢ። እኔ ሆቴል አለኝ እረከብሻለሁ። ቀስ እያልሽ እንጀራ ጋግሪ። ከዛ ቀስ ብላ ሽሮ ቤት ከፈተ ሴትዮዋ። ኤርትራዊ ሆነ ደሃ እንዳትባል ማለት ነው። ትግራዋይ ጋር ብትመጣስ አፈር ከድሜ ከተሃል እንጂ ተጋግዞ የትም ሀገር እንኳን ሌላ ቀርቶ ሌላ ሀገር መሸጋገር ብትፈልግ ሊቢያ ላይ ወስዶ ኩላሊትን የሚያሽጥቅ ራሱ ነው። እኔ ግን ምንድናችሁ ግን ለራሳችሁ ሲተኮሱባችሁ ብቻ ሆ ብላችሁ የምትነሱ ነው። እኔ አሁን ለዲሽቃ ያናድደኝ ነበር በሚያደርገው ነገር። አልናገረውም፣ ቤቱ አልገባም፣ ጆይን አለ ኢትዮጵያውያን ጋር እንደውም አንድ ጊዜ ነው ለትግራይ ድምፅ ሲሆን እናት ለካ ትግሬ ነክ እንዴ ያሉት ክልክ ያዘውና እንዴ ትግሬ መሆኔን ለማሳወቅ እኔ የብሔር ብሔረሰብን መጥናት ነበረብኝ በእናንተ። እንደውም ከዛ ጀምሮ ትግራዋይ ነኝ ወደ ስድብ ወደ ስድብ ገባ እንጂ ከዛ በፊት ሰላም ኢትዮጵያዊ ነን ሁላችን እያለ ነበር። እኔ ያናድደኛል በቃ ሲጀመር መጀመሪያ ችላ ምለው እንትና ትግራዋይ እንደሆነ ስለማላቅ ነው። በቃ ቀልድ ይወዳል መጫወት ይወዳል እና ትግራዋይ ነው ብዬ ስለማልገምት ነው። የሆነ ሰዓት ላይ ትግርኛ ሲያወራ አይ ለምዶ ነው በቃ ቋንቋችን ሁሉ ሰው ነው የሚናገረው ብዬ ችላ ያልኩት። መጨረሻ ግን ትግራዋይ ነኝ ሲል እንዴ በጦርነቱ ታዲያ ምን ሆኖ ነው ድምፅ ሳይሆን ቁጭ ብለው እንጆ እያደረገ ከብሔር ብሔረሰቦች ጋር ሲያወራ የነበረው አልኩኝ። ዛሬ በሰማሁት ግን እንዳም እሳ ያለማለቱ እሳ የታባታችሁ አለማለቱ ማለት ነው። ስንት ሰቁ ስላለ እኔ አንስቻለሁ። ጥላቻዬን አንስቻለሁ። ሁለት ቤት ተወስዶብኝ ቤት የለኝም ምናምን የሚገርምሽ ዝም ብዬ ነው የምኖረው እና እግዚአብሔር የተመሰገነ ይሁን። በደሉ ብዙ ነው ግን ስቆ ማለፈን የሚያህል ትልቅ ነገር ይታይሻል። ሁሌም ጉልበትሽ በዚህ ገባሽ። ሰዎችን አታስረጂ።
ሰዎች ችግርሽን ምናምን ለማስረዳት አትሞክሪ። ከእግዚአብሔር በላይ ይረዳል። በጣም ትገርማላችሁ። ለብሔር ብሔረሰብ እያሽቃበጣችሁ የራሳችሁን ሰው አስቀንጥሮ መወርወር። መጥቶ ትናንትና እንኳን መጥተው ጌም ሲጫወት እኔ ቢዝነሱን አጥቼው ሳይሆን አልፈልግም። ምን አባቱ እናቴን አይመልስልኝ ገንዘብ ምን ያደርግልኛል? እናቴ የሚመልስልኝ ደስ ይለኝ ነበረ። እናትም አይመልስልኝ መላ ምን ያደርግልኛል? ምን ይጠቅማል? አሁን ይሄ ሰውዬ ይሄ ከኢትዮጵያውያን ጋር ቆሞ ትግራይ ላይ ቢተኩስ ባንዳ ሊባል ነው ማለት ነው። እንግዲህ አሁን የነገረኝ በሚዲያ ነው ያወራል። ራሱ ፈብሪኮ ዋሽቶ እንደ ደራሲ በወረቀት ጽፎ ይሄን ያክል የራሱን ብሔር ለማንቋሸሽ እና ለማዋረድ አይመጣም። እርግጠኛ ነኝ ትክክለኛ ነገር የተናገረው። አሁን ይሄ ኃይለኛ ባንዳ ከነ አብርሃም ደስታ ጋር ተሰልፎ ትግራይን ቢያጠፋ የመውቀስ ሞራል አለ። እኔ አሁን ባላቅ ልሰድበው ሁሉ ይችላሉ። ግን እኔ አሁን በሰማት በጣም አናዳችሁኛል። ተጋሩ የምትባሉ ማለት ነው። ይሰርቡኛል ደግሞ አንዳንዴ የሚገርምሽ ነገር ይሰርቡኛል። እኔ እንደውም አንዳንድ የሆነ ቤት ሳገኛቸው ምን የት ጠፋሽ ምናምን አንድ ሁለት ቀንማ የት ጠፋሽ ጭራሽ ፈጣሪ አምላክ ምናምን እላለሁ። ምክንያቱም እንኳን ተጋሩን ይህንን ችግር አሳልፌው ችዬዋለሁ። ገባሽ? ምንም ማለት አይደለም። እናት ማለት እኔ አሁን ምንም ደስተኛ አይደለሁም። ወደድሽም ጠላሽ ከእናት በላይ ምንም ነገር የለም። ደግሞ እዛ ጋር ቤተሰቦችም ደግሞ አልቀዋል። እኔ ከቤተሰብ ጋር ከተገናኘው 30 ምናምን አመት ሆኖኛል። እኔ 38 አመት ልጅ ነኝ። ቤተሰብን ይቻላል። ለዚህ ነው ትግራዋይ ባንዳ ሲሆን ህዝቡን ቂም የሚይዝና ኃይለኛ የሚሆነው። አሁን እሱ እንደሰራችሁት አይነት ነገር ስትሰሩ ነው። አያችሁ ጨካኞች ይመቻቸው። እኔ ነገ ሞታለሁ። ሀዲሽ ኑር ራሱ በጣም ከፍቶት ሞተ። በጣም አዘንኩ። በቃ አላለቀስኩም ራሱ በሱ ማለት ነው። እዚያም ታዲያም ይገብሩና አይደም በጣም ተጫዋታይ ሰቢዩ ለዋ ሰቢዩ 3 መዓልቲ ካብ ዝሞተ 4 መዓልቲ እዩ ገና ማለት በቀደም ቤት ገብቶ የነበረ ሰው ነው። ሀዲሽ ኑር ሙስሊም ነገር ነው መላጥ ኖ አንድ ሀብታም ነኝ ምናምን እያለ ቤቱ ሲያሳይ ነበር። መናትዩ ድኻ እንታይ ከመይ ገይሩ ሃብታም ዝኸውን ሓደ ሰብ ክፈናቀል አንድ ሰው ሲፈናቀል ሁሉ ነገር ነው የሚያጣው። በተለይ እኔ ብድ እስካለዋ ለእግዚአብሔር ሰጥቼ ነው። ምክንያቱም ለምን በሁሉም ነው በቃ እግዚአብሔርን ማማረር አያስፈልግም። ሌላ ላይ ታቶ የለም ምን የለም። ጽድቅ ከጎየም መብራን ልጅ ነኝ። እንግዲህ 27 አመት መጋዘን ውስጥ የኖራችሁን ኢህአዴግን አነ ትግራዋይ ሄደህ ሰቡር ስታደርግ ራሱ ሆነ ዲሽቃ ምንድን ነው ይባል ትግሬ መናጢ ምናምን ተብሎ ነው የሚሰደበው። እኔ ምክንያቱም የሆነ ሰው ሲሰድብ እኮ አንተ ለዛ ህብረተሰብ የሆነ ነገር ሰፖርት እያደረክ እንደሆነ ሜሴጅ ነው አለቀ። ዲሽቃ ምንድን ነው ትግሬ ይሄ ምናምን ነው የሚለው። ምክንያቱም ለምን ተጋፍጠን ሄደናል ብዙ ነገር። ግን እኔ ትግሬ ሰው ነኝ። እኔ አለቀ ሰው ነኝ። 27 መጋዘን ውስጥ የሆነ